አይኑ ያየ መንገዱ የጠፋው ሚስጥሩ አደባባይ ወጥቶ የተዋረደው ዛሬም በሰው እጅ የሚመራው ስንት ወገን አለ። ፊደል አለማወቅ ብቻ አይደለም፣ የዕለት ተዕለት እስር ቤትም ነው። ዛሬ ማንበብና መጻፍ ባለመቻላችሁ የሚያጋጥማችሁ 4 ነጥቦችን በትንሹ እናያለን። አንደኛ፣ ሚስጥራችሁ የእናንተ አይሆንም። የባንክ መረጃን ወይም የግል ደብዳቤን ሌላ ሰው እንዲያነብላችሁ ስትጠይቁ ሚስጥራችሁ አደባባይ ይወጣል። ሁለተኛ፣ የመድኃኒት ስጋት ነው። ለልጆቻችሁ የታዘዘን መድኃኒት መጠንና ሰዓት ማንበብ አለመቻል ለህይወት አስጊ የሆነ ስህተት ውስጥ ይከታል። ሶስተኛ፣ የቤተሰብ ኃላፊነት ነው። ልጆቻችሁ አባዬ ወይም እማዬ አንብቡልኝ ሲሉ መልስ አጥቶ አንገት መድፋት ትልቁ የስነ ልቦና ስቃይ ነው። አራተኛ፣ ሁልጊዜ መሪ መፈለግ ነው። ታክሲ ለመያዝ ሆነ መንገድ ለመጠየቅ ሁልጊዜ በሰው ፊት ማጎንበስና ጥገኛ መሆን የራስ መተማመንን ያጠፋል። ብቸኛው መፍትሄ ደግሞ ዓለም አካዳሚ ነው። ይህ ሁሉ የጨለማ ቀንበር እንዲያበቃ ዓለም አካዳሚ ብርሃን ይዞላችሁ መጥቷል። መማር ዕድሜ አይገድበውም። ባላችሁበት ቦታ ሆናችሁ አዲስ ህይወት ጀምሩ። ከሀገር ውስጥም ሆነ ከሀገር ውጭ አሜሪካ፣ አውሮፓ፣ አረብ ሀገራት በየትኛውም የዓለም ክፍል ሆናችሁ መማር ትችላላችሁ። በፈለጋችሁ ሰዓት በቀን ወይም በማታ ፕሮግራም እናንተ የሚመቻችሁን ሰዓት መርጣችሁ መማር ትችላላችሁ። አሁኑኑ በ0953 61 5956 ደውላችሁ ተመዝገቡ። የፊደል ጨለማ ይብቃችሁ፣ የእውቀት ብርሃን ይብራላችሁ። ዓለም አካዳሚ ለተሻለ ህይወት